እዚህ ካምፕ ታጉረናል ራቡ እየራብና ያለን የቀይ መንገድ የሰው መውደድ ይስጣቸው ደሞ የሚያደርገው ዱዓ ሙስተጃብ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተወዳዳችሁና እየተከበራችሁ የዓለማና ሀገር አቀፍ ማህበር ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በኔ ጋር አልহামዱሊላህ ረብል ዓለሚን ሁሉ ሰላም ነው። እንኳን ለ1447ኛው የረመዳን ወር በሰላም አደረሳችሁ እያልኩኝ በአማራ ክልል ወሎ ኩታበር ቻይና ካምፕ ለሚገኙ ተፈናቃዮች ድጋፍ ልናደርግላቸው እዚህ ተገኝተናል። እስከ መጨረሻ ያለውን ፕሮግራማችን ተከታተሉን። الرحيم الحمد لله رب العالمين وصلى الله وسلم على نبينا محمد وعلى اله وصحبه وسلم اجمعين اما بعد السلام عليكم ورحمه الله وبركاته ተወዳችሁና ተከበራችሁ ለአማራ ቤተሰቦች ዛሬ የምንገኘው ደቡብ ወሎ ኩታበር ወረዳ ወለጋ የተፈናቀሉ ከቻይና ካምፕ አሉ ሙስሊም የሆኑ ቤተሰቦቻችንን ለማስፈጠር ነው የተገኘ ነው። ይሄው ዘይትና ዱቄት ይዘን ቀርበናል። ይሄንን እናከፋፍል ነው። አላህ Subhanahu Wa Ta'ala እንግዲህ መልካም ስራችሁን ይቀበላችሁ እንላለን። አላህ ይጨምርላችሁ ይጨማምርላችሁ፣ አኸራችሁንም ዱንያችሁንም አላህ ያሳምርላችሁ። አላህ Subhanahu Wa Ta'ala ይቀበላችሁ። ወለጋ ተፈናቅለው ለሚገኙ በቻይና ካምፕ ኩታበር ላይ ለሚገኙ ሙስሊም ወንድሞቻችን ለረመዳን ኢፍጣር ፕሮግራም አዘጋጅተን ይዘን ቀርበናል። ለ180 ሰው የሚሆን የዱቄትና የዘይት ስርጭት በዛሬው ፕሮግራም እያካሄድን እንገኛለን። እንደዚሁም የአህለል አማና በአገር ውስጥም በውጭም ያሉ እህት ወንድሞች ባደረጉት ርብርብ ምስጋናውን እያቀረብን አህለል አማናም እንደዚሁ በተለያዩ በየአመቱም ወር በወር አስቤዛ የሚደግፋቸው እንዲሁም ደግሞ በአጠቃላይ በአለም በአገሪቱ ላይ በማለት ደረጃ እስኪባል ደረጃ በየተለያዩ ቦታዎች ላይ ስርጭት እያደረገ ይገኛል። ይህ የመጀመሪያችን አይደለም። አሁንም በቀጣይ የተለያዩ ክልሎች እየሄድን በመናረገው ትብብር ከጎናችን እንድትቆሙ እንጠይቃለን። እናመሰግናለን። ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ يقول سبحانه وتعالى يا أيها الذين آمنوا واصبروا وصابروا ورابطوا واتقوا الله لعلكم تفلحون. يقول سبحانه وتعالى يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا أنتم مسلمون وما خلقت الجن والإنس إلا ليعبدوني ما أريد منهم من رزق وما أريد أن يطعموني إن الله هو الرزاق ذو القوة المتين. تكبراتشو أباتوچ ወንድሞች እህቶች አላህ Subhanahu Wa Ta'ala እንዲህ ይላል يا أيها الذين آمنوا ብሎ ይጣራል። እናንተ ያመናችሁ ሰዎች ሆይ በእኔ አምላክነት በሚታመኑበት ነገሮች ሁሉ በሚገባ ያመናችሁ አማኞች ሆይ ወስቢሩ ታገሱ ወሷቢሩ እስበራሳችሁን ትዕግስት ተደራረቡ፣ አንዱ አንዱን ይመካከል። ወራቢጡ ወተቁላህ አላህን በሚገባው ፈሩት። አላህን መፍራት ማለት የከለከለውን መከልከል ያዘዘው መፈጸም ብቻ ማለት በጥቅም ተቋማል። የከለከለውን በአግባቡ መከልከል ያዘዘውን በትክክል ማዘዝ። በላያት ምን ይላል? ወተቁላህ መስተጧዕቱም ይላል። በቻላችሁ ልክ በአቅማችሁ ልክ በፈቀደው ልክ አላህን ፍሩት ይላል። ትእዛዝ ለምን የሚፈጸም ነገር የሚሰራ ነገር አቅም ይጠይቃል፣ ኃይል ይጠይቃል። የሚተው ነገር ግን ኃይል አይጠይቅም። ስለዚህ ያኛውን እንዲወረድ ነው ወንተው ነው ያለው፣ ተከልከሉ ነው ያለው። ይሄን ግን መስተጧዕቱም ማለት ስለዚህ ሶብር ያስፈልጋል፣ ትዕግስት በደንብ ያስፈልጋል። ለማንኛውም ነገር አላህ Subhanahu Wa Ta'ala እዚህ ዓለም ያመጣ ለፈተና ነው እዚህ ዓለም ላይ የመጣ ነው። ፈተናውን ያለፈ ጀነት ያገኛል። ዘላለማዊ ኑሮ ነው፣ ዘላለማዊ ደስታ ነው። ማንኛውም ችግር ሁሉ ተቀርፎ የሚያልቀው ነው። ለምን እዚች ላይ የተሰጠነው ፈተና ካለፍን ማለት ነው። የዱንያ ፈተና ትናንት ሌላ ነው፣ ዛሬ ሌላ ነው፣ ነገ ሌላ ነው። ያገኘ ያጣል፣ ያጣ ያገኛል። ጤነኛ ይታመማል፣ የታመመ ጤነኛ ይሆናል። አያችሁት? ዱንያ ተገለባባጭ ነው። ዱንያ ላይ ምንም አይደለም፣ ተገለባባጭ ነው። ያጣ ያገኘ ነው፣ ያገኘ ያጣ ነው። የታመመ በሽተኛ የሆነ ነው፣ በሽተኛው ደግሞ እየተፈወሰ ነው። እዚች ዓለም ላይ እንኳን ማፋታለ ምንም መታለፊያ ያለላ ግን ሲራጥ አለች። እዚህ ላይ የተሰራ መልካም ስራ ነው ያችን የሚያሳልፈው።
የፈተና የሥራ አገር ናትና ወማ ኸለቅቱ ጅነ ወልኢንሰ ኢላ ሊዕቡዱኒ ይላል አላህ ሱብሓነሁ ወተዓላ። ሰውንም ሆነ ጋኔንትን አልፈጠርኩም እኔም በአግባሩ ያመልኩኝ ብቻ እንጂ ይላል። አያችሁ እኔን ለማምለክ የፈጠርኳቸው ማ ኡሪዱ ሚንሁም ሚን ሪዝቅን ሲሳይ ምግብ ተነሱ አልጠይቅም እኛ አልጠይቃቸው ወማ ኡሪዱ አዩጥዒሙኒ ሊመግቡኝም አልፈልግም አላህ ሱብሓነሁ ወተዓላ ምግብ ይፈልግ ነገር አይደለም። ራሳችሁ መግቡ ማለትም አላህ ሱብሓነሁ ወተዓላ የለው የሚመግበው እሱ ነው። ቀጥሎ ምን ይላል? ኢነላህ ሁወ ረዛቁ ዙል ቁወቲል መቲን ይላል። ኢነላህ ሁወ ረዛቁ ርዝቅ የሚሰጠው አላህ ብቻና ብቻ ነው። ኢነላህ ሁወ ረዛቁ ዙል ቁወቲል መቲን የኃይልና ጠንካራ ብርቱ የሆነ ጌታ ነው። እሱ ነው የሚመግበው፣ እሱ ነው ርዝቅ የሚሰጠው። ሰውን ሲፈጥር ከነ ርዝቁ ነው የፈጠረው። ርዝቅቱ ግን ያንዳንዱ ገር በገር ትሆናለች፣ ያንዳንዱ አቸጋሪ ትሆናለች፣ ያንዳንዱ ትጠበባለች። እንግዲህ አላህ ሱብሓነሁ ወተዓላ ኢነላህ ይቅዲሩ መየሻው የፈለገውን ይቀድረዋል፣ ያንሰዋል። ይወስዑ ወይቀዲሩ ያንዳንዱ ርዝቅ ያሰፋዋል፣ ያንዳንዱ ርዝቅ ዝቅ ያደርገዋል። ያንዳንዱ በሐራም ይሆናል፣ ያንዳንዱ በሐላል ይሆናል። ያንዳንዱ በጠባቡ ይሆናል፣ አንዳንዱ በሰፊ ይሆናል። ይቻለም ባህሪዋ ነው፣ ባህሪዋ ዓለም ነች። ስለዚህ ወዲያ አላህ ሱብሓነሁ ወተዓላ ተተመለስ አላህን አጥፍተናል ማረን ምህረት አውርድልንታል ወዲያ አላህ ተተመለስ ተውበት ተጸጸት ነገሮች ሁሉ ያስተካክለናል። ወመን የተቂላህ የጀዐል ለሁ መኽረጃ ወየርዙቁሁ ሚን ሐይሱ ላ ያህተሲብ። አያችሁ አላህን ትክክለኛውን ፈርሃ ተፈራ ፈርሃላ ከሆነ አላህን ተታዘዘ ያላህን ትእዛዝ ታከበረ ክልክሉን ተተከለከለ የርዙቁሁ ሲሳዩን ያሰፋለታል። ምን ሐይሱ ላ ያህተሲብ ነው ደግሞ ያለው እኮ ይሄን አርሸው ይሄን አጭጄው ይሄን አምርቸው ሳይባል ተዚህ ይመጣል ታይባል ግን ፍላርጎ ያመጣዋል ነው። አላህ ሱብሓነሁ ወተዓላ فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه أحدا. الله سبحانه وتعالى فمن كان يرجو لقاء ربه اللهن مجنيت يفلق سو فلا يشرك مننم أجرا ሁላችንም መቼም لا إله إلا الله محمد رسول الله አጥር ውስጥ ነው ያለነው። من قال لا إله إلا الله محمد رسول الله مخلصا من قلبه دخل الجنة. እውነት ከልቡ አላህ ነው የሚጎዳ አላህ ነው የሚጠቅመው በአላህ ሁሉን ነገር ይሄን በላም የሚያመጣ አላህ ነው በላም የሚያነሳው አላህ ነው። ما أصاب من مصيبة فمن نفسك القرآن ላይ አንድ መከራ በላ አይመጣም بما كسبت أيدي الناس ما أصاب من مصيبة فمن نفسك ከራሳችሁ ቢሆን እንጂ ወይ ደግሞ የሰው ልጅ በራሱ ጣጣ ባመጣው ቢሆን እንጂ ወቅቱ አይደለም። አንዳንዴ ይሄ ዘመን ወቅት لا تسبوا الدهر ወቅቱ ጊዜው አይደለም። ጊዜው አላህ የፈጠረው የአላህ ባሪያ ነው። ጊዜ ራሱ እኛ ሰዎች ነን ከአላህ ድንበር ስናልፍ የአላህ ቁጣ እዚሁ በራሳችን ላይ ያሰየናል። لا نقرط من رحمة الله كالله دمو تصفى مقرط يلبنم وتلك الأيام نداولها بين الناس. الله جل وعلا بسوش مكاكل كاناتوچن كاير اللهال الساداج ينبر تساداج هونال قداي ينبر تقداي هونال بارسلطان ينبر ترى أساري ينبر تساري هونال. سلازي إن شاء الله اما يلف يلم ليالف سيل يالفال ليبلونكم من الخوف والجوع ونقص من الأموال والأنفس والثمرات وبشر الصابرين. افتناتشو هلو على الله ليبلونكم ትፈተናላችሁ የሰው ልጆች በአላህና በመጨረሻ ቀን ያመነ ሰው ከፈተና አይድንም። አላህ ሲወደው ይፈትነዋል። ፈተናውን ምን ያህል አላህ Subhanahu Wa Ta'ala ሶስት ስራዎችን ሌሎቹ አጅራቸው ሲታወቅ አንድ በ10 በ100 በ700 ሲባዛ ሶስት ድብቅ ስራዎች አላህ እንጂ አጅራቸውን ማያውቃቸዋል። አንደኛው አንድ ሰው በላ መከራ ችግር ሲደርስበት የሰበረ إنما يوفى الصابرون أجرهم بغير حساب. زاري مكرا لاينو شجر لاين يالنو ልጆቻችን ታሞ ማሳከም ያተናል እየተራብን ነው እየተጠማን ነው እየተረዝን ነው ብርዱ ሱብሃንአላህ ይሄንን መከራ ወሸንፈን ችሎ አላህን ያመጣው አላህ አንሳልይ ብሎ የሰበረ أجرهم بغير حساب አላህ ዘንድ ድብቅ ከሆኑ ምስጥሮች አንዱ ይሄ ነው። ሁለተኛ አውፍ መባባል አባት ልጅ ጋር ልጅ አባት ጋር ጎረቤት ጓደኛ ወድም አጎት መቀያየም ይመጣል። አውፍ ያለ ወናፋ فاجره على الله አላህ ብሎ ይቅር አለ ሰው ይቅር ለማለቱ ብቻ በጀነት ትልቅ ህንጻ ገንብቶለት ማመን እስከሚያቅተው ድረስ ይሄን ባሪያህን እኮ ይቅር ካልክ ይሄ ነው የጀነት ተብሎ የሚከፈልለት አላህ እንጂ አጅሩን የማያውቀው። ሶስተኛው ጾም ነው። ወደፊታችን የሚመጣው ጾም ነው።
በእስልምና አምስቱ መሰረቶች አንዱ ላኢላሃ ኢላላህ ሙሐመድ ረሱሉላህ አምስት አውቃት ሰላት መስገድ እማንሰግድ ካልሰገድ ከካፊሮች ተለይተን አይን እስልምና በእስልምናና በክርስትና መካከል ያለው ልዩነት ሰላት ነው ሰላት ያልሰገደ ሰው አይሰገድበትም እስላም ቀብር አይቀበርም ሙስሊም አይባል ዛሬ ደግሞ አሁን ኢንሻአላህ ረመዳን ከፊታችን ከነገ ወዲያ እየመጣ ነው ትልቅ ወር የማርታ ወር ስምንቱም የጀነት በር የሚከፈቱበት የጀሃነም በሮች የሚዘጉበት ሸይጣን የሚታሰርበት የአላህ ረህመት የሚዘንብበት ወር እየመጣ ነው ከዛ ውስጥ እየጾመ የማይሰግድ ከሆነ እየሰገደ ያለ ዑዙር ትላልቅ ያጃጁ በሽተኛ ችግር ያለባቸው ከፋራም ያወጣሉ ነፍሰ ጡሮች እመጫቶች ከነዚህ ውጭ የሚበላ ሰው አላህ የረገመው ረሱል የረገሙት መላእክቶች የረገሙት ኢንሱም ጂኑም የረገመው ሰው ቢሆን እንጂ ረመዳን መጥቶ ሳይማር ይሄንን ማርታ እድል ተገጥሞ ያልተወፈቀ ሰው ምን አይነት መልዑን ነው የተረገመ ስለዚህ ኢንሻአላህ ጾመኛ ደግሞ ስንኖር ምንድነው መጀመሪያም ኑራችን ጾም እኮ ነው አሁን አይደል በቀን አንዴ እኮ ይበላል በሁለት ቀንም አንዴ የሚቀምሳል استغفروا ربكم انه كان غفارا يرسل السماء عليكم مدرارا ويمددكم باموال وبنين ويجعل لكم انهارا استغفار ودع الله موادك ودع الله مرت ማገኘት الله ነው ገዳይ الله ነው ነሺ الله ነው ሰጪ الله ነው ከልካይ የሚያበላም የሚያጠጣውም አላህ ነው የቂን ካደረግን አላህ እኮ ከዚህ ከደም ቧንቧችን የቀረበ ቅርብ ነው ለኛ አላህ ስንለው አለው ይለናል እኛ ግን ኢዕቲቃዳችን ልባችን በቁሳዊ ሰው በተሞላ በሚባል ሰው ጋር አንጠለጠልነውላ ላንጠለጠላችሁበት ነገር ብሎ ተወል እናቶች እህቶች ወደ አላህ ወላሂ እንዋደቅ እስቲ አስተግፊሩላህ የማይሰግድ ይስገድ የማይጾም ይጾም የሰው ሐቅ ያለበት እንዲሁም ደግሞ ዝሙት መጥፎ ስካር ውስጥ የምንገባ ካለን አላህን የሚጠላውን ነገር የምንሰራ እንዴት ነው ታዳ በአላህ ምድር ላይ በአላህ መሬት ላይ ሆነን የአላህን ርዝቅ አንድ ሰው እየተጣላኝ እኔ ለሱ የሆነ ነገር አደርጋለሁ እንዴ አላረግም ነስተግፊሩ ረበና ወደ አላህ ጌታችንን እንዋደቅ እስትግፋር እናድርግ እስትግፋር ነብዩ አለይሂ ሰላቱ ሰላም በቀን ከ70 እስከ 100 ያረጉ ነበር ما تقدم من ذنبه وما تأخر ያለፈውም የሚመጣውም ወንጀል ያለፈውም የሚመጣውም ወንጀል የተማረላቸው አሽረፈ الخلق ትልቁ ሰው ወደ አላህ እስትግፋር ያደረጉ እኔና እናንተሳ 100 ሺህ አይበቃል ምህረቱም ለኛው ነው ኢንሻአላህ ይሄን በላ ለምን አመጣብን ለኸይር ዛሬ ዛልቆ የተገደሉ የሞቱ ሞልተዋል አይደለ ዛሬ አላህ በህይወትኛን ደግሞ አትርፎናል የኛ መሰደድ ኸይር አለው አንድ በላ አይመጣም ለኸይር ቢሆን እንጂ انه ነገሩ ያ የተከለከለው ነገር ምን አለው ወአሳ አን ተክረሁ ሸይአን وهو خير لكم وعسى أن تحبوا شيئا وهو شر لكم والله يعلم وأنتم لا تعلمون عند النجار تتقالوا تعلاتوا سدتن ميود يلم عارف لندي زاري سدتكم ميود يلم زي ما كان بمنوركم ميود يلم وهو خير لكم يعلم لأن أنت خير له زاري يتندلاك كبيت نوروكو ينانتن ينان يزي يدهنت عينت يمين بليونر هبتموت ينانتن ينان نكف مين يعني ዛሬ ላይ ቢሊዮን ሆኖ ጤና ቢሰጠን ቢነሳን ያ ቢሊዮን ህይወታችንን ጤናችንን ሊመልሰው አይችልም ዋሳ አንተ ሂቡ ሸአን وهو شر لكم እናንተ የምትወዱት ነገር ደግሞ በጀርባው መጥፎ ነው ሳለ ትወዱታላችሁ والله يعلم وانتم لا تعلمون የሚጠቅማችሁን አላህ እንጂ እናንተ አታውቁም ያ ስለዚህ ለኸይር ነው ዛሬ ላይ እዚህ አላህ ያስቀመጠን ኸይር አለው ኸይሩ ደግሞ የበለጠ እንዲሞቅልን እንዲደምቅልን መጪው ረመዳን ነው የተቀያየም ጎረቤቶች እህት ወንድሞች ባልና ሚስት ካለን ግምና ጎም ይዞ የለም ወደ ጀነት ጉዞ የተቀያየመ ሰው ከ3 ቀን ኩርፊ ያለፈ አላህ ሶላቱን ዱዓው አይቀበል እንማማር ይቅርታ እንባባል ተውሂዳችንን ያስ لا اله الا الله በአፍ ብቻ ማለቱ ጥቅም የለውም አላ ኢላሃ ኢላላህ ያስፈረደችውን ፍርድ ልንፈረድ የከለከለው ልንከለከል አላህና ረሱልን ምንወድ ከልብ ከሆነ አላህና ረሱል የወደዱትን መንገድ ብቻ ልንከተል ግድ ይለናል ሰው አይጠቅመንም ሰው አይጎዳንም ሰው ያው ሰው ነው ሰው ለሰው ራሱ መተጋገዝ እንዳለ ሆኖ ትልቁን በአላህን ማጋራትን እንጠየፈው ልክ ኤችአይቪን ጉበት ሱካር የተለያዩ በሽታዎችን ሰው እንደሚፈራ ሁላ በአላህ ማጋራት የበለጠ መፍራት ይተበቅብናል በአላህ የሚያጋራ በአላህ የሚያሻርክ فلا تجعلوا لله اندادا بالله ላይ ምንንም አይነት ቢጤ ሸሪካ እንዳታረጉ ወላ መለኩ ሙቀረብ ከጅብሪል የቀረበ ለአላህ ወላ ነብዩ ሙርሰል አሽረፈ الخلق ቢሆን እንኳን ሊያደርጉ ሊደርሱልን አይችሉም የሚደርስልን አላህ ነው
ነገ ሸፋዓ የሚሆኑትም በአላህና በአላህ በራሱ በሰጣቸው ስልጣንና ፍቃድ ጊዜ ብቻና ብቻ ነው። ተራውም ሰው ወንድም ለወንድሙ የሚያደርገው ዱዓ ሙስተጃብ ነው። ድረስልኝ ይገዛኝ ብለው ይችላል የሆነ ነገር ለማሸከም የሆነ ነገር ለማንሳት የሆነ ነገር ቸግሮት። ከዛ ውጭ ግን የሚጠየቀው የሚለመነው በሽታን የሚያነሳው ድህነትን የሚያነሳው ማን ነው? አላሁ ሱብሓነሁ ጀለ ወዐላ። ዛሬ ርዝቃችን ሐሰን በስሪ ረህመቱላህ ዐለይህ ይሄ ጥላዬ ራሴን ነው የሚከተለኝ አይደለ? ወፊ ሰማኢ ርዝቁኩም አለ። ርዝቃችሁ ከአላህ ነው ከሰማይ ነው። የሰው ልጅ ጥላው እንደሚከተለው ሁሉ አሉ ሐሰን በስሪ ረህመቱላህ ዐለይህ ርዝቁም አብሮት ይከተለዋል። ወማ ሚን ዳበትን ፊል አርድ ኢላ ዐለላሂ ሪዝቁሃ። በሰው ልጅ አይደለም የሰው ርዝቅ ያለው በአላህ ነው። መሬት ላይ ያለ ተንቀሳቃሽ ሁላ ወፏ በባዶ ሆዷ ወጣ ሞልታ ትመጣለች። እኛ ግን ምንድነው የዱዓ ደሃ ሆን ያ ጀማዓ። በአላህ ያለን እምነት አንድ ድርጅት እንተማመናለን የሆነ ድርጅት ይመጣልናል ብለን ትልቁ ኻዝናው የማያልቅበት አላሁ ጀለ ወዐላ አጠገባችሁ። ስለዚህ በአላህ እንመካ ሁሉን ነገር። ወመን የተወከል ዐለላህ ፈሁወ ሐስቡ። በአላህ የተመካ ነገሮ ስራዎችን ሁሉ ለአላህ የተዋ በቂው ነው አለ። ፈከፋ ይበቃዋል። አላህ ብቻ ይበቃዋል። አላህና ረሱልን የያዘ የረሱልን መንገድ የተከተለ አላህን የሚወድ ረሱልን መውደድ አለበት። ረሱልንና አላህን የሚወድ ደግሞ በላይቱ ላይ የተሾሙባቸውን ሹማምንቶች፣ ኢማሞች፣ መሪዎች ሊመራ ግድ ይለናል። ወአኺሩ ዳዋና አልሐምዱሊላህ። ለነዚህ ለእህቶች እንግዲህ አህለል አማና በኢትዮጵያ በፌደራል እስልምና ጉዳዮች የተቋቋመ ማህበር ነው። በየተለያዩ ክልሎች በየአቅሙ እንዲዳረስ ትንሽም ብትሆን ዱዓ እንድታደርጉላቸው በስደት ላይ ሆነው እግራቸው አብጦ ወገባቸው ጎብጦ እንቅልፍ አጥተው የሚረዳ ዘመድ ጠፍቶባቸው ሳይሆን በአገር ውስጥም በውጭም ያሉት እስኪ እነዚህን ወንድሞች እናስታውሳቸው። አንድም ጉርሻ ረሱል አለይሂ ሰላቱ ወሰላም ጀሃነም በጣም ከባድ ነው። የጀሃነም ማጥፊያው ሰደቃ ነው። አንዲትን ተምር የተምር ያነሰች ያለች አንዲት ፍሬ እሷን አካፍሎ የሰጣ በጀሃነሙ እሳት አላህ የጀሃነሙ እሳት አላህ ያጠፋለታል አሉ። ይሄንን መርህ በማድረግ ሰደቃ ትልቅ ነገር ነው። መልካም ፊት ሰደቃ ነው። የምንችለውን ነገር ዛሬ የወሰድነው ላልደረሳቸው ወንድሞቻችንም እየተካፈል መብላት ሰደቃ ነው። ለነዚህ እህቶች አርጉላቸው። ያላገባሉ ተጋብተው ያልተግባባሉ አላህ ያርጋል። ሁላችንም ሱቁንም ሳቁንም አላህ ይስጠን። ዛሬ ከየት መጣ የተባለ ሀብት አላህ ይስጠን። ሙሉ አፍያ ጋር ሙሉ ጤና ጋር ግብጋባነት ሰፍሳፋነት የሌለው ሀብት አላህ ይስጠን። ረመዳኑን በሰላም አድርሶን በሰላም የምንጾም እውነተኛ ጿሚዎች ከመሰከረላቸው ረመዳን ከሚሰክርላቸው ሰዎች አላህ ያርገን። መጀመሪያ በጣም እናመሰግናለን። አህለን አማን የተባለው ድርጅት እዚህ መጥቶ ስለጠየቀንና ቀጣው ወደፊታችን ያለው ሸህር ረመዳን ነው የሚመጣው። ረመዳንን በማስመልከት እኛ ጋር አኗኗራችን ዋናው ትልቁ ነገር አቀማመጣችን በዚህ በቻይና ካምፕ በኩታበር ወረዳ እንደሚታወቀው እዚህ ካምፕ ታጉረን ያለን። እኛ ቤት ዶሮ የለም። እኛ ቤት የሚቀና ነገር የለም። የኑሮውን ውድነት የምታውቁት እንደሚታወቀው ሁሉም ሰው ያውቃል። አላህ ተፈርዶብን ነው። በእኛ ለት እንግዲህ እንደምታዩት የቀኝ ጨለማ ማለት ነው። ጨለማ ሰው እየተራመደ እግር እጅ እያለው ጉልበት እያለው መስራት የሚችል ወጣት እያለ ስንት ጎበዝ እያለ እስካሁን ድረስ ዝም ብለን ተቀምጠን ጊዜ እየጠበቅን ነው ያለን። ይሄው መሆኑ ምንድነው? ቀን ቢወጣ ብለን እንደዚህ ሆነን እያለ ለነገ ምንድነው የምናደርገው? አዎ ቅድም ተመስጋና ውጭ ሌላ ነገር የሚመጣ ነገር የለም ይታወቃል። የግድ ወደ አላህ ፊቱን ማዞር ያስፈልጋል። ሶላታችንን እየሰገድን አላህ ጥሎ አይጥልም በማለት ወደ አላህ ሶላታችንን እያደረግን ነው። አልহামዱሊላህ በጣም ሊመሰገን ይገባል። እናመሰግን ይገባል። እና በአሁኑ ሰዓት ያው ጠያቂ በጠፋበት እንደምን አደራችሁ ብሎ መጠየቅ ከባድ ነው። ለኛ ቀላል ነገር አይደለም። ቀጣይ ሆን እንፈልጋለን። ይሄንን መጥቶ ስለጠየቀን ይሄ ድርጅት በጣም በተልብ እናመሰግናለን። አማን አገር አቀፍ ድርጅት በጣም ምስጋና አቀርባለሁ። እኛ ከኦሮሚያ ተፈናቅለን በዚህ በኩታበር ወረዳ በቻይና ካምፕ ግቢ እንገኛለን። ያለንበት አቀማመጣችን በጣም የከፋ ነው። እንደ በፊቱ አይደለም። ተፈናቅለን የመጣው ከ2013 እስካሁን ዛሬ 5ኛ ዓመት
ጨርሰን ወደ 6ኛ ዓመት እየገባን ያለ ነው እና ብዙ ሰርቶ የሚበላ ወጣቶች አሉን፣ ብዙ ሴቶች አሉን፣ ብዙ ስራ የሚሰሩ ነበሩ። ይሄ ሁሉ የቀን ጨለማ ሆኖብን ያለ ነው። መስራው የለንም። እዛ አካባቢ ያለንበት አካባቢ የቀን ስራ እንኳን የለም፣ ምንም ነገር የለም። አካባቢ ያለው ህብረተሰብ ራሱ በጣም ችግረኛ ነው። ባህር ዛፍና ድርቆ ነው ያለው፣ ሌላ ነገር የለም። ለኛ ለራሳቸው የማያተርፉም ለኛ ቀርቶ ማለት ነው። እና እኛ በጣም ችግር ላይ ያለ ነው። አሁን ወደፊት የተሰለጠብን ያለንበት ጾም ነው፣ ረመዳን ነው። ረመዳን ደግሞ እንደምታውቁት ያው ታላቅ ወር ነው። ቀን ሲጦም ውሎ ሌትም ጦም ሊሆንብን ነው ብለን ነው ስጋት ያለን ነበር። አልሐምዱሊላህ ረብል ዓለሚን አሁን ዛሬ የአማን አለል አማን ድርጅት ይህንን ዱቄትና ዘይት ይዞልን በመምጣቱ አልሐምዱሊላህ በጣም ተደስተናል፣ ደስ ብሎናል። አሁንም ቢሆን በጣም ይሄ በቀናል ብለን አይደለም፣ ለወደፊትም ቢሆን እንደምታውቁት ምንም ነገር የለንም። ተመንግስትም ትንሽ በጦርነቱ ምክንያት በሰላም ምክንያት ትንሽ መንግስት ተኛ ለራቅ እያለ ነው ያለ። በጎ አድራጎቶችም በሰላም ምክንያት በጣም እኛ ላይ እየመጡ አይደሉም ያሉ እና አሁንም ቢሆን በጣም ረሃብ ያጠቃናል፣ ጦም በጣም እንትን ይልብናል ብለን ያዳክመናል። ልጆቻችን ይዳከማሉ፣ እኛም መጾም በጣም ያቅተናል ብለን ያለን። መቼም ሰው ሳይበላ መጾም አይችልም። ቀንም ጦም ሌትም ጦም ሲሆንበት ይዳከማል። ጾም እና ከባድ ስለሆነ እና ወንድሞቻችን እህቶቻችን አሁንም እናመሰግናችኋለን። ለወደፊትም ቢሆን እጃችሁን ዘርጉልን፣ ላሉትም ወንድሞቻችን አሳሙልን። ያለንበት ደረጃ በጣም አሰቃቂ ደረጃ ነው ያለነው። ያው ማረፊያ ቤት አለንና ኑረናል እንጂ በጣም እየተሰቃየን ያለን፣ ራቡ እየራበን ያለን፣ እየበረደን ያለን፣ እየጠማን ያለን። ወላሂ በጣም ችግርለን ስላለን አሁን ቢሆን እህቶቻችን እዘኑልን እና እጃችሁን ሰንዘር አድርጉልን ነው። አላህ ይስጥልን። አልሐምዱሊላህ 5 ዓመት በላይ ያስቆጠርን ነው። ይሄው በወገን ነው፣ በውጭም ሆነ በግቢም ሆነ በሀገርም ሆነ በወገን ላይ ነው ያለነው። አልሐምዱሊላህ ይሄንን እናውቃለን። ችግሩንም እንኳን እኛ በእጃችን ያዝነው አይደለም ወገን ተረድቶታል ይሄን ችግር እና አሁንም ቢሆን ደግሞ መቼም ችግራችን የምታውቁ ጉዳይ ነው እና አሁንም ቢሆን ለእህቶቻችንም ሆነ ለወንድሞቻችን ለይህንም ላስተባባሮች ለሚለግሱትም እጣቸውን ከፍ አላህ ያርግልን፣ ደረጃቸውን ከፍ አላህ ያርጋቸው። የከፋቸውን ደግሞ ለወጥ አድርጎ በደስታ አላህ ይለውጣቸው። ያላገቡትም ያግቡልን። ጌታ ቤት የሌላቸውን ቤታቸው ደግሞ ይሰራልን። ተዚህ ጀምሮ እስከዛኛው ዓለም የሚያስደሳ ኑሮ አላህ ይስጥልን። አላህ ይገድፋቸው፣ አላህ ይገዛቸው። ስራቸው ሁለህን ሰዲቃ ደግሞ ቢስሚላህ እነሱን የሚያሳድግ እነሱን የሚገድፍ ለወገን አለን እንዲያሉ ደግሞ ስራቸውን ሁሉ አላህ ይውደድላቸው፣ አላህ ይቀበላቸው። አላህ ይክፈላቸው። ውለታቸውን ገለታቸውን አላህ ያሳምርላቸው። እዛም ደግሞ አይገላቱብን። እንደው ሁሉም ደግ አላህ ይሰብላቸው። ደግ ይስሩ። ልፋታቸውን ሁላ አላህ ይቀበላቸው። ጎጇቸው በሁለቱም ሀገር ቤታቸው ይሰራ። እናመሰግናለን። እህቶቻችንንም ወንድሞቻችንንም የሰጡንን ሁላ አይዟችሁ ያሉንን ሁላ አላህ አይዟችሁ ይባላችሁ። አመሰግናለሁ። እናንተ ተንከራታችሁ ተላይ ብላችሁ እኛን ለመጠየቅ ያበቃችሁን የውጮቹም ልጆቻችን ሴቶቹም ወንዶቹም እናመሰግናለን። እዚህ ራብ ላይ እዚህ ችግር ላይ ትልቁ ጌታ ረሂሙ ጌታ ሲመጣ ምን እንሁን እያልን ነበር። እኛ ቆማጦቹ አካለ ስንኩሎቹ እንዴት እንሆናለን እያልን ነበር። በጣም ተደስተናል። አላህ ያስደሳልን። ዓለም ታለም ኢትዮጵያ ሰላም ትሆንልን፣ ልጆቻችን ያገኙልን፣ እናንተም አገኙልን። ይሄን ምክርን በሰጣችሁን ደስ ብሎናል። ይሄን ያፈሰሰ ለማንም አይሆንም እና አመሰግናለሁ። በጣም ደስ ብሎኛል። ይሄን ልገሳችሁን ደግሞ ከዛም ያሉት እናንተም ሆናችሁ የኛን ችግር የኛን ብሶት በማየት ለወደፊቱም ልገሳችሁ እንዲያቋርጥብን እላለሁ። ወዲልን የቀይ መንገድ የሰው መውደድ ይስጣቸው፣ በረካ ይሁኑ። ያልወለዱት የሚወለዱ ያልከበሩት የሚክበሩ ከዚህ ጀምሮ እስተናንተው ያላገኙት የሚያገኙ ይመቻል። በአማራ ክልል በደቡብ ወሎ ዞን በኩታበር ቻይና ካምፕ ያሉ ከወለጋ ተፈናቅለው ለሚኖሩ በ2018 የካቲት 8 ላይ ዛሬ ለረመዳን መቀበያ የሚሆን የምግብ ፕሮግራም ስርጭት እያደረግን እንገኛለን። ክፍለ ከተማዎች እያደረሰ ይገኛል። እንዲሁም ይህንን አይነት እርዳታ እንዲደርስላቸው የምትፈልጉ ድርጅቶችም ሆነ አህለል ኸይሮች በእኛ ጋር ብታቀርቡና
ብታስገቡልን የሚያስፈልገው ቦታዎች ላይ ለማቅረብ ዝግጅት እናደርጋለን ማለት ነው። እንዲሁም ለዚህ ፕሮግራም መሳለጥ ትልቁን አስተዋጽኦ ያደረጉ የአህለል አማና መስራች ቦርድ አመራሮች፣ ስራ አስኪያጆች እንደዚሁም አባላቶች ላደረጋችሁ በመናደርጋቸው ቻሌንጆች እንድትሳተፉልና የበኩላችሁን አስተዋጽኦ እርዳታ እንድታደርጉ በአላህ ስም እንጠይቃለን። አህለል አማና ሀገር አቀፍ ማህበር በተለያዩ ክልሎች እያደረገ ለሚደረገው እርዳታ በጀርባችን ያሉ በውጭ ሀገር የሚኖሩ እግራቸው አብጦ ወገባቸው ጎብጦ ሌት ተቀን ለፍተው ከቁርስ ከጉርሻቸው ከልጆች ከቤተሰቦቻቸው ቀንሰው ነው ለዚህ ድርጅት እያካፈሉ ያሉት። ሌሎቻችሁም ኢንሻአላህ በዚህ ኸይር ስራ እንድትሳተፉ ጥሪ እናደርጋለን።